ወርቁ አይተነው አንቺ የቤትክ ዘበኛ ልሁን ብለሽኝ ነበር። እንደዚህ አርግኝ እንጂ እንትን ነው ወይ ነው በቃ የሪች አለው እሺ ልብሱ ጠብቆኝ እየቀየርኩትኝ በጣም አጠበቀኝ። አይ ቲንክ ይሄ ይሻለኛል። ይሄ ይሻላል። የቅድሙ ጋይስ አይ ካንት መተንፈስ አቅቶኝ ነበር። ይሄ ይሻለኛል። አሁን ለሳንቲም ይሄ ይሻላል። እንደዚህ ነገር አድርጊ እንጂ ይሄ ያኛው ጠብቀኝ እኮ ጋይስ ኤክስትራ ስሞል ላይክ ማርያምን ኤክስትራ ስሞል የመጀመሪያ ቀን ሲገዛ በጣም እንትን ነበረ። በስማም ቶክሎክ ሊሆን ነው ሳሪ በቃ እግዚአብሔር ቶክሎክ የመጀመሪያ ቀን ሲገዛኛ ኤክስትራ ስሞል በጣም ይበቃኝ ነበር። አሁን ወፈርኩስ አቤት በነስም ይበቃስ። እሺ አሁን ነው ስሚን የምትሉት እኔ እስካሁን ሰምቻችሁ። እሺ ሳሪዬ ቅረጪ ሪከርደሮች አላችሁ የት መሄጃ አላቸው ካለኛ ምን አይነት ጥያቄ ነው? ከኬኩ እንጀምራለን። ቤታዬ የኔ ወርቅ የኔ ሽቅርቅር ቤታዬ በድጋሚ ሃፒ በርዝዴ የኔ ወርቅ እንኳን ተወለድሽልኝ የሀገሬ ልጅ የኔ ሽቅርቅር እመሪ ድመቂ አዲሱ አመትሽ የተባረከ የተቀደሰ ይሁንልሽ። እንደ ሁልጊዜው እንወድሻለን። ክፉይታ አምረሽ ደምቀሽ አሸብርቀሽ የምትታይበት አመት ይሁንልሽ። ውድድ ነው የምናረግሽ። እሺ ይሄ በሁላችንም ስም ኬኩን ያዘጋጀችልሽ ሳርዬ ነች። ሳርዬን አመስግኝ። አልሀበሻ ሬስቶራንት ዱባይ ዋስጡታ ነው ማሬሽ። ሃፒ በርዝዴ ሳርዬ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። የኔ ሰው አክባሪ በጣም ነው ማመሰግነው። እግዚአብሔር ይስጥሽ። እየሰማችኝ ከሆነ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እዛ ደግሞ ስመጣ ምን ያህል እንደምትቀበይኝ ካሁኑ አሳይተሽኛልና በጣም ነው ማመሰግነው። ወድሻለሁ በይልኝ። ቤታዬ እኔም ወድሻለሁ የኔ ውድ። መልካም ልደት፣ እንኳን ተወለድሽ። በጣም ነው የምወድሽ እኔም። ቴንኪው ቤታዬ በጣም እሺ። እኔ ፍቅር አመሰግናለሁ። እሺ ሌላው ሁለተኛ ስጦታ ለቤታዬ አለ። ቤታዬ እንኳን ተወለድሽ። ቀሪው ዘመንሽ ያማረ የተባረከ የተቀደሰ መልካም ነገር የምታደርጊበት ከበፊቱ ከነበርሽበት ያው መልእክትሽን በትክክል ማድረስ ስላለብኝ ነው። እሺ በፊት ከነበርሽበት ተቀይረሽ ተለውጠሽ ስላየውሽ በጣም ደስ ብሎኛል። ከዚህም በኋላ በጣም ጥሩ ነገሮችን እንደምትሰሪ ለሀገርም ለሕዝብም የሚሆን ነገር መልካም ስራ እንደምትሰሪ ተስፋ አደርጋለሁ ተብለሻል። እንዲሁም ደግሞ ሌሎቻችሁም ቲክቶከሮች በአጠቃላይ ስለ አንድነት፣ ስለ ፍቅር፣ ስለ ሰላም እንድትሰብኩ ተናግረዋል። ሁላችሁም ጋር ተራ በተራ እደርሳለሁ እመጣለሁ። በጣም ነው የምወዳችሁ። ተጽዕኖ ፈጣሪ የሆናችሁ ሚዲያ ላይ ያላችሁ የምትታወቁትም አሁን ደግሞ ቅርብ ጊዜ ወደፊት እየመጣችሁ ያላችሁ ቲክቶከሮች ሁላችሁም ጋር ተራ በተራ እደርሳለሁ። አንድነትን ስበኩ፣ ፍቅርን ስበኩ፣ ሰላምን ስበኩ፣ ሀገር ወዳድ ሁኑ ብለዋችኋል። ከጋሼ ለቤታ መልእክት አለ። የምንወደው የምናከብረው ወንድማችንም አባታችንም አቶ ወርቁ አይተነው ለቤታ የላኩት ስጦታ አለ። እዚሁ ህዝብ ፊት ከፍተዋለሁ። ቤታዬ በድጋሚ እንኳን ተወለድሽልን። ይሄ ስጦታ ለቤታ ከጋሼ ነው።
ቤታዬ 40 ግራም ወርቅ ነው የጋሼ ስጦታ ላንቺ። ከጋሼ እንኳን ተወለድሽ ተብለሻል። ከአቶ ወርቁ አይተነው አንቺ የቤትክ ዘበኛ ልሁን ብለሽኝ ነበር። አንቺ እመቤት ነሽ፣ ዘበኝነት አይደለም የሚገባሽ። ካለፈው ነገር ተቀይረሽ ስላየውሽ ደስ ብሎኛል። ከዚህ በኋላ ብዙ ካንቺ ጠብቃለሁ። የቤቴ ጠባቂ ሳይሆን እመቤት ሆነሽ መኖር ያለብሽ ጎበዝ ልጅ ነሽ ብሎሻል። 40 ግራም ወርቅ ይኸው አድርሻለሁ። ከአቶ ወርቁ አይተነው ለቤታዮ ሃፒ በርዝዴ በድጋሚ ላመስግን ጉቺ ይታያል። ጉቺ መተንፈስ እያቃተኝ ነው፣ ማውራት አቃተኝ፣ መተንፈስ እያቃተኝ ነው። ዲጋውራ አቶ ወርቁ አይተነው ለቤታዮ 40 ግራም ወርቅ ጉቺ ላመስግን ውዴ። አመስግኝ ሚውት ላድርግ። እሺ መተንፈሱ እያቃተኝ ነው። ጉቺ በወድቅ አደራሽን አባታችን ጋሽ ወርቁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የእውነት በቁም ነገር እኔ እንደዚህ የሚገባኝ ሴት አይደለሁም፣ ግን በጣም ነው የማመሰግነው። እድሜ ዘመኖትን ቀሪ ዘመኖትን ወርቅ በወርቅ ማዕበል ያጥለቅልቅልኝ። እንደ ስሞት ወርቅ ሆነው ነግሰው ይቀመጡ ከነ ክብሮት ከነ ማረጎት በይልኝ። በጣም ነው የማመሰግነው። በጣም ነው የምናከብሮት የምንወዶት። በይና ንገሪልኝ። አመሰግናለሁ በጣም በጣም ከልቤ። በጣም ጥበቃውን ትቼዋለሁ። ጉቺ አሁን ደግሞ ያለሽ የስራ ድርሻ ውሃ አቀባባይ ብሆን ደርስ ይለኛል። ጠጋ ያው መልእክት አድርሻለሁ። መልእክትሽን በጣም ነው የማመሰግነው። ሁላችሁም አመስግኑልኝ። ሁላችሁም መልእክትሽን በሳሪ አልሀበሻ በኩል አሜሪካ ድረስ ይመጣልሻል። መልእክትሽን ለሳሪ ያው አስረክቤያለሁ። ያው ሳሪዬ መልካም ልደት ሳሪዬ። አሁንስ በመጠበቅሽ ተከፋሽ? ጅረውሾ ካካ ኧረ እኔ ጉቺ ነፍስ ግቢ ነፍስ ውጭልኝ። ነገ ነው በደንብ ማብራራው። ለሳሪ መተዋል ለነሳሪ መተዋል። አሁን እኔ ቪዲዮ ይላጥፋ በቃ ባንቺ እንዴ ሄለ ወርቅዬ ቪዲዮ ክፈች እንጂ እኙት ለሳሪ መተዋል። እሺ ጉንጉኔ እሺ ወይ ጉድ ሰሪ በቃ ግቢ ባንቺ በቃ እኔ እወጣለሁ። ባንቺ ግቢ በቃ ቤታ የኔ ታች ልሁን። እሺ እነ ሳሪም ስለመጡ ከታች ግን በእውነት ጋሽ ወርቁን አመስገኝልኝ። በጣም ያው እዚሁ ላይ አመስግኛቸው ተቀድቶ ይፖሰታል። በጣም ነው የማመሰግነው። እድሜና እድሜ ጨምሮ ይስጦት። ካሉት ላይ ግርማ ሞገስ ካሉት ላይ ማዕረግ ጨምሮ ጨማምሮ ይስጥልኝ። በጣም ነው ወርቋችን አባታችን የምናመሰግነው። እግዚአብሔር ያክብርልኝ። በድጋሚ በእውነት በጣም ነው የማመሰግነው። እንወዶታለን በህብረት። ቤታዬ አንድ ጊዜ አንድ ነገር ልበል። እሺ ሌሎቻችሁም ሌሎች ቲክቶከሮችም መልካም ነገር የምትሰሩ ስለ ፍቅር፣ ስለ አንድነት፣ ስለ ሰላም ስበኩ ብለዋችኋል። ሁላችሁም ጋር ተራ በተራ እደርሳለሁ እመጣለሁ የሚል መልእክት አለ። እሱንም ጨምሬ ላስተላልፍላችሁ። አብዛኞቻችሁ በርትታችሁ ለሀገር የሚጠቅም ነገር፣ ለህዝባችሁ የሚጠቅም ነገር፣ ህዝብ የሚያድግበት፣ ሀገር የሚያድግበት፣ ከታች የሚመጡ ልጆች የሚያድጉበትን የሚቀረጹበትን ነገር ስሩ። ሚዲያው ላይ ስትቀመጡ መልካም ነገር ለማስተላለፍ፣ መልካም ነገር ለመስራት፣ ለህዝባችሁ፣ ለወገናችሁ፣ ለሀገራችሁ የሚጠቅም ስራ እንድትሰሩ እፈልጋለሁኝ። ለምትሰሩት ደግሞ ተራ በተራ ሁላችሁም ጋር ደርሳለሁ። ይሄ ጅማሪ ነው ብለዋልና ጋሼ ይህን መልእክት ላስተላልፍ። ይኸው ነው ያለው ነገር። እወዳችኋለሁ። ቤታዬ ሃፒ በርዝዴ። እኔ ፍቅር ያገሬ ልጅ አቱጫ የነምንቶጫው አቱጪ ጉቺ ኖ ዲቦ ትገባለች። በዲቦ አለው ዲቦና አስገቢያ። እሺ ጉቺ አንቺንም በጣም ነው እኔ ውድ የምናመሰግነው። እንቅልፍሽን አተሽ የኔ ፍቅር ግዴታዬ ነው ያገሬ ልጅ። እሺ ህርሙ ገባኝ ጉቺ የቱን
ታልፈዋለች ትሞቻል። እሺ ፍቅሮች ኧረ ዲቦን አስገባ። ኧረ በጣም ታሳፍራላችሁ። ኧረ በኢየሱስ ስም ኧረ ነውር ነው። ኧረ ተያቸው እግዚአብሔርን። ኬኬ ቀለጠ እኮ ስሚ ቤታ ለመጀመሪያ ጊዜ በገስት እሺ ነይ ውጪ፣ እንዲ ውጪ። ሄድዬ የእኔ እናት ነይ ውጪ። አሁን እንግዲህ ነይ በይ ልጅ ከበር አሁን መላጣ እሺ እሺ እሺ። ይታደለ ታማ የለኝም መሰለኝ። ከዚህ በኋላ እኔ እንኳን ጋስ በቪዲዮ ገስት ለመጀመሪያ ጊዜ በጣም መቃይ ነው። ኦኬ እንዴ ሄዱ ታምራለሽ። እኔ ቆንጆ እንደዛውኝ እንጂ እና ምን አስበሽ ነበረ አንቺ? እኛ ወደን እንደ ገባ ነው። ሃፒ በርዝዴይ